ላትን ነገር ረስታ አንተ ደሃ እኔን የመሰለ ምሩቅ ሰው መጠየቅ አችልም አለች። እናትየውም ሌላ ቦክስ ስከፍት በውስጡ በጣም የሚያምር ዳይመንድ የእጅ ቀለበት አግኝት። አንተ አይሰለችህም ወይ አርቲፊሻል ነገር ይዞ መምጣት በማለት እናገረው። ሃርፐርን ፊቱ ላይ ኖርውርበት በማለት ልትነካው ስትል ለት ነው ለአንቺ ነበር ይዤ የመጣሁት፣ ነገር ግን ይሄ ቀለበት ለአንቺ እንደማይገባሽ አይቻለሁ አላት። ሃርፐርም ቆሻሻ መጣያ ውስጥ ያገኘውን አርቲፊሻል ቀለበት ይዘህ መጥተህ ታካብዳለህ ወይ በማለት ተሳለቀችበት። ታዲያ በሚቀጥለው የሚያሳየን ሮጠሽ በመግባት ኤሌኖር ዜኒት ግሩፖች 500 ሚሊዮን ብር እኛ ድርጅት ላይ ኢንቨስት አደርጉ በማለት የብስራት ዜናውን እየነገረቻት ሳለ ለኤሌኖር ከሃርፐር ኢሜል ይላክላታል። አፊዋም ለኤሌኖር የልደት ግብዣ እንደተጋበዘች ትነግራታለች። ኤሌኖርም አይ በጣም ብዙ ስራ አለብኝ በማለት አልሄድም ካንሰል አድርጊው አለቻት። ታዲያ በመቀጠል የሆነ ሀሳብ መጣላትና ከሃልፐር ነው ያልሽኝ በማለት ስትጠይቃት አዎ ከሃልፐር ነው ስትላት የወልከር ፍቅረኛ ስም መሆኑ ትዝ አላት። ታዲያ በዚህ ጊዜ በጭንቅ ጊዜ የደረሰላት ሰው ስለነበረ ለወልከር የምትሰጭልኝ ስጦታ አለ፣ ለሃልፐር ደግሞ በድርጅታችን ላይ የዲዛይነር ዳይሬክተር እንድትሆን እንዲሁም በአመት 3 ሚሊዮን እንዲከፈላት ደሞዝ አዝዣለሁ አለች። ድርጅቱም ቀላል አልነበርም እና ጸሐፊዋ ዲዛይን ዳይሬክተር አረግሻ ስትላት አዎ አድርጊያታለሁ፣ እሱ ያንስባታል፣ ምክንያቱም ወልከር የእኛን ድርጅት አትርፏል በማለት ነገረች። በመቀጠልም መኪና አዘጋጅልኝ እኔ መሄድ ፈልጋለሁ አለ። በሚቀጥለው የሚያሳየን ወልከር ከሃልፐር ጋር እያወራ ነበር። ሃልፐርም እባክህ እኔን እያሳመምከኝ ነው ከአይኔ ጥፋ በማለት ስነግረው እውነቱን ልንገርሽ አንቺ ዲዛይነር ምንም አይነት ቅንጣት የሆነ እውቀት የለሽም፣ ሎምሬ ጁዌለሪ ላይ የምትገቢ ሰው አይደለሽም። አንቺን ለማስደሰት ብሎ ሳይጨርስ ስልኳ ይጠራል። ታዲያ በዚህ ጊዜ ስልኳን ስታነሳ ሚስስ ሃርፐር ክሬተር ከሉሜሪ ጁዌለሪ ኤችአር ዲፓርትመንት ነው የምንደውልልሽ፣ እንኳን ደስ አለሽ፣ በድርጅታችን ላይ ዲዛይን ዳይሬክተር ሆነሽ ተሾመሻል፣ ምንም አይነት ኢንተርቪው አያስፈልግሽም፣ ስራ መጀመር ትችላለሽ፣ የስራ ውል ስምምነቱን ኢሜል አረግልሻለሁ፣ በአመቱም 3 ሚሊዮን ተከፋይነት ስትላት እውነትሽ ነው በጣም አመሰግናለሁ ስትላት ኤችአሯም እንኳን ደስ አለሽ በማለት ነገረች። ሃርፐርም የሰማችውን ደስታ ለእናትየው እየነገረቻት ሌሞሪ ጁዌለሪ ድርጅት ያለምንም ኢንተርቪው ዲዛይን ዳይሬክተር አድርገውኝ ሾሙኝ፣ በአመትም 3 ሚሊዮን ተከፋይንም በማለት ለእናትየው ነገረቻት። ወልከርም ኤሌሮን ቃሏን በማክበሯ ደስ አለ። አንዱም መጣና እንኳን ደስ አለች ሲላት ማንነቱ ግራ ገብቶ ስታየው ሎሜሪ ድርጅት ላይ ወንድሙ ዳይሬክተር ነው በማለት ሲነግራት በሰላም ታጇን ሰጠችው። እሱም በመሳብ ሎሜሪ ጁዌለሪ ትክክለኛውን ሰውን የመረጠው አንቺን ሲላት ወልከርም በፌስ ሳቅ። የዚህ ሰዓት ሁለቱም ዞረው ሃርፐርን በመጠየቅ ምንድነው የሚያስቅ ነገር አየ ወይ በማለት ጠየቀችው። አየህ ምን ነበር ያልከኝ? ሎሜሪ ድርጅት ላይ አገቢም ብለኝ ነበር፣ አሁን ደግሞ ዲዛይን ዳይሬክተር ሆኜ ያሳየው በማለት ስትነግረው እንዴት እንደደውሉልሽ ግን ታውቂያለሽ? እኔ ራሴ ኤሌሮንን አናግሬያት ነው የቀጠረችሽ በማለት ሲነግራት ኤሌሮን እንደዚህ በቀላል የምትገኝ ሰው አልነበረችምና ሁሉም ሳቃቸውን ለቀቁ። አንተ መስታወት አጣቢ እና እያልክ ያለው ኤሌኖርን ታውቃታለህ? እሷ እኮ የሎሜሪ